ከዚህ በኋላ መበተን የሚባል በእስራኤል ህዝብ በአብርሃም ዘር ላይ የለም። እንደውም የወሰዳችሁትን ግዛት የተቀሙትን ግዛት እስከ ግብጽ ወንዝ ድረስ ያስመልሳሉ። እነዚህ ጀግኖች ህዝቦች ማለት ነው። አሸባሪ ለዓለም ህዝብ አይጠቅምም። አሸባሪ እንዲጠፋልን ደግሞ እኛ እንፈልጋለን። አሸባሪ ምንድነው የሚጠቅመው? ሀገራቸውን መበተን፣ ህዝቦቻቸውን ማስራብ፣ ህዝቦቻቸውን ለስደት ማጋለጥ። እነ ሶሪያን መመልከት እንችላለን፣ እነ ሊቢያን መመልከት እንችላለን። እስራኤልን የነካ ህዝብ በሙሉ፣ እስራኤልን የነካ ባለስልጣን፣ እስራኤልን የነካ መንግስት አሟሟቱም አያምርም። በቆፈሩት ድንጋይ እየገቡበት፣ በቆፈሩት ጉድጓድ እየገቡበት ነው ያሉት። እና በጣም ልታፍሩ ይገባል፣ ልታፍሩ ይገባል። እኛ ደግሞ የአብርሃምን ዘር እንባርካለን። ለምን? መባረክን ስለምንፈልግ፣ እንዲጠፋ አንፈልግም። መጽሐፋችን ያንን ነው የሚለው። የአብርሃምን ዘር የሚባርክ የተባረከ ይሆናል። ባዩሽዬ አንቺ እየተባረክሽ ነው፣ እኔ እየተባረኩ ነው። እግዚአብሔር ይመስገን። እኛ መባረክን ዘሮቻችንን እያስባረክን ነው። እኔና አንቺ ብቻ አይደለም መባረክ ያዝ ነው፣ ልጆቻችንን እያስባረክን ነው። እና ልታፍሩ ይገባል። አፋችሁን ሰብስባችሁ ብትቀመጡ ይሻላል። እመለሳለሁ ደግሞ አውዲ። ማወቅ ያለበት የሰው ልጅ ምንድን ነው? መቀባበልን ነው፣ መቀባበል ነው። አሁን እናንተ ራሳችሁ ብዙዎች ለኢትዮጵያም ጠንቅ ሆናችኋል። ለኢትዮጵያ ራሷ ጠንቅ የሆናችሁ ሰዎች ተፈጥናችኋል፣ ተደራጅታችኋል። ኢትዮጵያ ውስጥ በጣም ያሳዝናል። ገባችሁ? እንኳንን የእስራኤልን ትጥፋልን ይቅርና ገባ አባባሌ እና እናንተ ብዙዎች ኢትዮጵያን እንኳን ለማጥፋት እርስ በርሳችሁ ለመስማማት የተቸገራችሁ፣ እርስ በርሳችሁ ለመስማማት በዘር ታመጣላችሁ፣ በእምነት ትከፋፈላችሁ። ምን ነው ኢትዮጵያ ውስጥ እንደ እስራኤል አይነት መንግስት በተቋቋመ በመጣ የእንዲያነት ልንገር፣ ለምን ሁልሽንም የሚቀጣ ማለት ነው፣ ሁልሽንም የምትከፋፈዩን የሚቀጣ ገባሽ? እናንተ እኮ ዛሬ ኢትዮጵያ ውስጥ ልንገር አለ አይደለ? እኔ እኮ ጥቃት ደርሶብኛል። በገዛ ቤቴ እኮ መግባት አልቻልኩም። ገባ? በገዛ ቤቴ ውስጥ መኖር ያልቻልኩበት ምክንያት ለምንድን ነው ብለህ ጠይቅ። ስድ ስለሆናችሁ፣ ባለጌ ስለሆናችሁ የሚቀጣ መንግስት በቃል አይደለ መደራጀት ስላልቻለ ብቻ ነው። ልንገር፣ ለእናንተ ተመችቷቸዋል። የተቃዋሚው መከፋፈል፣ የፖለቲከኞች ምስቅልቅል ምናምን የተመቸው ለወንበዴዎች ነው። ለተቃዋሚ ያልተመቸ ለገቨርንሜንቱ አልተመቸ። የእንዴት ልንገር። ስለዚህ እስራኤል ሀገር ለወንበዴ መድኃኒት ነው። ለወንበዴ መድኃኒት የሆነ መንግስት እዛ አካባቢ ላይ ቆሟል። ማንም ማንንም ሊነካ አይችልም። ገባህ አባባሌ? ይህን ነው። እናንተ እኮ በጠራራ ፀሐይ ሰው ታጠቃላችሁ። በጠራራ ፀሐይ አይገርምህም እንዴ? የራስህን ሀገር እስቲ ለማስተካከል ሞክር አዳሜ። ሌላው ሀገር ላይ ሄደህ ከምታለቃልቅ ገባህ? ይህን ነው። በተጨማሪ ማወቅ ያለባችሁ ወይ አንድ ጊዜ ማወቅ ያለባችሁ ምን መሰላችሁ? ይሄ ህዝብ ኢትዮጵያ ያለ ይሁዲ ወደ እስራኤል የተመለሱ ዋና ሰው እንዳጣ ነው። ኢትዮጵያ ዋና ሰው እንዳጣች ይህንም በደንብ ጠጡት። ምክንያቱም በጸሎታቸውም ይሁን መሳሪያውንም ሰርተው ኢትዮጵያውንም ፖለቲካውን እንትን ብለው ኢትዮጵያን ያኖሩ ናቸው። ገባ? ኢትዮጵያን አኑረው ሰጥተዋል። ብትፈልግ ሀገርህን ጠብቅ፣ ባትፈልግ እነሱን ስትሳደብ እነሱን ሪጀክት ስታረግ አጥተዋል። አይገርምም? እነሱማ በረከታቸውን ሰጥቷቸው ዛሬ ያ ሁሉ ባላገር የምትለው ምን የምትለው ሁሉ ከአናቱ ጀምሮ እስከ እግሩ ድረስ ሰርቶ ወርቁን ለብሶ ያማረውን በልቶ ምግቡን ቀይሮ ዛሬ ወር እስከ ወር ሽሮ ከመብላት የዳነ ህዝብ ሆኗል። ይህን በደንብ ወቅ። ስራ ነው የሚፈልገው፣ ሰራተኛ ነው። ሴቱ ሰራተኛ ነው፣ ወንዱ ሰራተኛ ነው። ጎንደርም እየሰራ ነው የኖረው ጀበናውን እንስራውን። አንተ እኮ በምንድን ነበር ስቆርጥ የነበረው? ቢላዋ ራሱ በምንድን ነበር ስቆርጥ የነበረው? በዚህ እስከ ጸጉሩ ስትነጭ የነበርክ ህዝብ፣ እስከ ጸጉሩ በጉን ስትጨጭ ወይም በድንጋይ ስትገዘገዝ የነበርክ ይሄ ህዝብ መጥቶ ነው ኢትዮጵያ ውስጥ በሙያ ሰርቶ ገባ? በሙያው ቢላዋ ሰርቶ የሰጠ። እስካሁን ድረስ ኢትዮጵያ ውስጥ ያለ ቢላዋ እነሱ የፈጠሩት ቢላዋ እኮ ነው። እየቀጠቀጥክ ያለው በዛ እኮ ነው የምገዘግዘው እስካሁን ድረስ በሰለጠን ሀገር። ሌላ እንኳ የለም። ይሄን ወቅ እያንዳንድን ገባ? እስቲ አገርህን አስብ።
አገርህን የምታስበው ስራ ፍጠር እስቲ። ምን ስራ ትፈጥራለህ? ልብስ መስፋትና ለራሱ የሚያሰድብ ነበር ልብስ ሰፊ። ፀጉር ሹሩባ የሚሰራ የሚሰደብ ነበር። ዛሬ ሙያ የለህ። ይኸው ፀጉር አትሰራ ምን አትስራ ተወጣት። ሰማ እዚህ ተቀምጠህ ምንድን ነው ብቻ መቸርሸር፣ እቃ መሸጥ ነው የምታውቀው አንተ። እቃ መሸጥ ብቻ። ማን የሰራውን እቃ? ቻይና የሰራችውን እቃ ትቸረችራለህ ዛሬ። አንተ እኳ የፈጠርከው ነገር መቁለያ እንኳ ሰርታ መጣችልህ እኮ። መቁለያ የቡና መቁለያ ቻይና ጋር ሰርታ መጣችልህ አይደለን? ጀበናውንም እኮ አሁን ዛሬ ቻይና ናት የምትሰራልህ። እስቲል አሁንም አልሰራህ ጀበናም አንተ። ይህን እንዴት ልነግርሃለሁ በደንብ አድርጌ። ወደ ስራ አለም ተቀላቀል። ገባ? ስለዚህ እስራኤል ዲሞክራቲክ ሀገር ነች። ዲሞክራቲ መስርታለች። እነዚህ ሰዎች የምትላቸው ዛሬው ስለሚሰሩ ነው። እስራኤልን በ70 ዓመት ውስጥ ምን አስመስለዋታል? ስራ መስራት ስለሚችሉ ነው። ስራ መስራት አሁን በየዓለሙ ስታይ እነሱ ስራ ሲሰሩ የነበሩ ናቸው ወደዛ የሄዱት። ዓለም ሁሉ እንዳጣቸው አውቆ ዛሬ የምዕራብ ዓለም ተምረው እነሱ ተቀላቅለዋል። አለ አይደለ? አሸነፉ። መጨረሻ ላይ አሸነፉ። የኢንዴፍኔት ድንጋር ገባ? ይሄ ነው። ስለዚህ እንደዛ ነው የምልህ። አዎ የራሷ አሮባት የሰው ታማስላለች የሚል ነገር ነው። ገባ? ቢዚ ሊያደርጋቸው አመጡ። ደግሞ ሌላ ነገር ቢዚ በቃ አይደለ? አልጃዚራ እንዲህ ብሏል እንዲህ ብሏል ይበላት። አልጃዚራ ጋዜጠኛ ናቸው ሄዱ። ምን ጋዜጠኞች ናቸው? በቃ ዳንሴት ጋዜጠኛ እኮ ፍሪ ነው እንዴ? አሜሪካኖች እኮ አንድ ጋዜጠኛ ሄዶ እንትናን ማን ነው ያንን ቢንላዲንን ሲጠይቀው አልተቆጡም። እንዴት እኛን ሊያጠፋን እያለ ሂደ ጠየቀው አላሉ። ምን አለ ብለው ነው ያሰፈሰቡት። ምን አለ? አይገርምም? በጣም ታሌንትድ የሆነ ህዝብ ገባ? ይህን ነው። ስለዚህ እንደዛ ነው የምለው። እና 1-2 ሰው ተናገሩና ልውጣ፣ ደከመኝ፣ ምሳ መብላት አለብን። እሺ